ላይ ቀልድ የለም። ሙስሊሞችን እንዲ ጥባጥቤ መጫወቻ አረጋለሁ ሌላውን እምነት ጥባጥቤ መጫወቻ አርጌ የራሴን እምነት አካሄዳለሁ የለም። ይሄንን ልታውቁ ይገባል። ሀዲያ ላይ ያለው ሙስሊም እንደ ማንኛውም አገር ሰው መብት አለው፣ ሐቅ አለው፣ እውነት አለው ለራሱ የሚኖርበት ማለት ነው። የእምነት ቦታው የሱ ሲነካ እስልምና ስለሚከለክል ነው። አላህ Subhanahu Wa Ta'ala ስለከለከለ ነው እንጂ የሱ ቦታ ተቃጥሎ ሌላው ቁጭ ብሎ እዛም መዝሙሩንና የራሱን ነገር አያረግም ነበር። ግን እስልምና ይከለክለናል። ይሄንን እወቁ እንጂ እናንተ ያደረጋችሁትን መስጊድ ላይ ሌላው ማረጋቅቶት አይደለም። ግን ለአገር ሰላምም ይጨነቃል ሙስሊም። ምክንያቱም ሃይማኖታችን ስላስጠነቀቀን አንድ ሰው ባጠፋው ብዙን ህዝብ ማጥፋትን ይከለክላል እስልምና። ይሄንን ብታቁ ጥሩ ነው። በአንድ በኩል አገር ሰላም ለማድረግ የሚጥሩ ሰዎች አሉ። በአንድ በኩል ደግሞ ለራሳችሁ ጥቅማጥቅምና ለራሳችሁ የሚገባላችሁን ገንዘብና ሆዳችሁን ለመሙላት ህዝብን ሃይማኖትን ከሃይማኖት ጋር ለማጋጫት ለማባላት ስራችሁን ትሰራላችሁ። ሀዲያ ላይ ሙስሊምን አጥፍቼ እኔ ብቻ ኖራለሁ ብለህ የምታስብ ከሆነ የህልም እንጀራ ነው። የማይሆን ነገር እንደሆነ ወቁ።